እንግሊዘኛ ጥያቄያዊ ንግግሮችን ምን ያህል እንደምታውቁ ፈትናችኋለሁ። ሰላም ውድ ተማሪዎቼ እንዴት ናችሁ? የዛሬ ፈተና 10 ይሆናል። ይህ ፈተና ለብዙ ተማሪዎች እንዲደርስ ላይክ አድርጉ። አሁን ወደ ፈተናው እንሄዳለን። ሁላችሁም ተዘጋጁ። እንጀምር። ጥያቄ ቁጥር 1 መፍትሄው ምንድን ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? ኤ what is the issue? B what is the reason? C what is the solution? መልሱ C what is the solution? A what is the issue? ችግሩ ምንድን ነው? B what is the reason? ምክንያቱ ምንድን ነው? ጥያቄ ቁጥር 2 መቼ ነው የምንገናኘው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A when are we meeting? B when will we go? C when will we finish? መልሱ A when are we meeting? B when will we go? መቼ እንሄዳለን? C when will we finish? መቼ እንጨርሳለን? ጥያቄ ቁጥር 3 ማን ነው ይህን የሰራው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A who made this? B who came first? C who is next? መልሱ A who made this? B who came first? ማን ነው ቀድሞ የመጣው? C who is next? ቀጥሎ ማን ነው? ጥያቄ ቁጥር 4 ልደውልለት ብለን ለመጠየቅ በእንግሊዘኛ ምን እንላለን? A should I call him? B should I tell him? C should I ask him? መልሱ የሚሆነው A should I call him? B should I tell him? ልንገረው። C should I ask him? ልጠይቀው። ጥያቄ ቁጥር 5 ትንሽ ገንዘብ መበደር እችላለሁ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A can I take some money? B do you have some money? C can I borrow some money? መልሱ C can I borrow some money? A can I take some money? ትንሽ ገንዘብ መውሰድ እችላለሁ። B do you have some money? ትንሽ ገንዘብ አለክ? ጥያቄ ቁጥር 6 እረፍት መውሰድ እችላለሁ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A can I take a break? B do you need a break? C did you take a break? መልሱ A can I take a break? B do you need a break? እረፍት ትፈልጋለህ ወይም እረፍት ያስፈልግሃል? C did you take a break? እረፍት ወሰድክ? ጥያቄ ቁጥር 7 ቤትህ ምን ያህል ይርቃል ብለን ለመጠየቅ በእንግሊዘኛ ምን እንላለን? A how big is your house? B how tall is your house? C how far is your house? መልሱ C how far is your house? A how big is your house? ቤትህ ምን ያህል ትልቅ ነው? B how tall is your house? ቤትህ ምን ያህል ረጅም ነው? ጥያቄ ቁጥር 8 ምን ያህል ገንዘብ አለህ ወይም አለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A how much money do you have? B how much money do you want? C how much money do you need? መልሱ A how much money do you have? B how much money do you want? ምን ያህል ገንዘብ ትፈልጋለህ? C how much money do you need? ምን ያህል ገንዘብ ያስፈልግሃል? ጥያቄ ቁጥር 9 ስንት ልጆች አሉህ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A how many brothers do you have? B how many sisters do you have? C how many children do you have? መልሱ C how many children do you have?
ኤ how many brothers do you have? ምን ያህል ወንድሞች አሉ? ስንት ወንድሞች አሉ? ቢ how many sisters do you have? ስንት እህቶች አሉ? ጥያቄ ቁጥር 10 ማን ነው የሚያለቅሰው ብለን ለመጠየቅ በእንግሊዘኛ ምን እንላለን? ኤ who is laughing? ቢ who is singing? ሲ who is crying? መልሱ ሲ who is crying። ኤ who is laughing ማን ነው የሚስቀው? ቢ who is singing ማን ነው የሚዘፍነው? ጥያቄ ቁጥር 11 ኤ should I stop ላቁም ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ምርጫ ኤ yes you should፣ ቢ yes I should፣ ሲ ኤ ኤንድ ቢ። መልሱ ኤ yes you should አዎ አቁም። ቢና ሲ መልስ አይደለም ማለት ነው። ጥያቄ ቁጥር 12 ኤ is it heavy ይከብዳል ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ምርጫ ኤ yes I am፣ ቢ yes it is፣ ሲ yes it are። መልሱ ቢ yes it is አዎ ከባድ ነው። ኤ እና ሲ መልስ ሊሆኑ አይችሉም። ጥያቄ ቁጥር 13 ኤ are you a teacher አስተማሪ ነህ ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ምርጫ ኤ yes I am፣ ቢ yes I is፣ ሲ yes I are። ትክክለኛው መልስ ኤ yes I am። ቢ እና ሲ መልስ ሊሆን አይችልም። ጥያቄ ቁጥር 14 ኤ is it late ረፍዷል ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ምርጫ ኤ yes it is፣ ቢ no it is not፣ ሲ ኤ ኤንድ ቢ። መልሱ ሲ ኤ ኤንድ ቢ። ኤ yes it is ካለ አዎ ረፍዷል፣ ቢ no it is not ካለ አይ አልረፈደም። ሁለቱንም መመለስ ይችላል። የመጨረሻው ጥያቄ ቁጥር 15 ኤ can I park here እዚህ ጋር ማቆም እችላለሁ ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ምርጫ ኤ yes you can፣ ቢ yes you should፣ ሲ yes you will። ትክክለኛው መልስ ኤ yes you can። ጥያቄው ካን ብሎ ከጀመረ እኛም ካን ብለን እንመልሳለን። ቢና ሲ መልስ ሊሆን አይችልም። ፈተናውን እዚህ ላይ እንጨርሳለን። ከ15 ስንት እንዳመጣችሁ እንደተለመደው ሁላችሁም ኮሜንት ላይ አስቀምጡልኝ፣ የሁላችሁንም አነባለሁ። የቪዲዮ ካስተማራችሁ ሌሎች ተማሪዎችም እንዲማሩበት ላይክ አድርጉ። በቀጣይ የፈተና ቪዲዮ እንገናኛለን። ባይ ባይ።